በቁም ነገር እያሰበች እንደሆነ የሚያሳዩ 7 ምልክቶች። ሴት ልጅ እያሰበች እንደሆነ በእርግጠኝነት መናገር ይቻላል። ሴት ልጅ ስላንተ በምታስብበት ወቅት በአጋጣሚ ሆኖ የሚመስልህ ነገር ግን በትክክል ሊሆኑ የሚገባቸው ግልጽ ምልክቶች አሉ። ይህን ለማወቅ ካንተ የሚጠበቀው ብቸኛ ነገር ለጉዳዩ ተገቢውን ትኩረት ሰጥተህ መከታተል ብቻ ነው። ምክንያቱም ሴት ልጅ ከልቧ ስትወድ በአጋጣሚ የምታደርገው አንድም ነገር የለም። በዛሬው ቪዲዮ አንዲት ልጅ በቁም ነገር እያሰበች እንደሆነ የሚያሳዩ 7 ምልክቶችን እንመለከታለን። አንደኛ፣ ድንገት ታገኛለች። ሴት ልጅ አብዝታ ስላንተ ስታስብ ምንም ያህል አሳማኝ ያልሆነ ምክንያት ፈጥራም ቢሆን ትደውላለች፣ ቴክስት ታደርግላለች ወይም ያለህበት ድረስ በአካል ትመጣለች። ሴት ልጅ ስላንተ ማሰብ ማቆም አለመቻሏን የምታውቀው ራሷ ልትፈታ የምትችለውን ጉዳይ አሊያም በቅርቧ ያለ ማንም ሰው ሊረዳት በሚችልባቸው ጉዳዮች ሳይቀር መፍትሄ ፍለጋ ወደ አንተ ትሮጣለች። ይህ ለአንተ ያላትን እውነተኛ ስሜት ያሳያል። ሴት ልጅ ከልቧ ስትወድና ስታስብ አንተን ለማግኘት የሚረዳት የፈጠራ ችሎታዋ ይጨምራል። ሁሌም አንተን ማውራት ያስደስታታል። ስለ ህይወት፣ ስለምትወዳቸው ነገሮች ብቻ አንተ ጋር ሊያቆዩ የሚችሉ ርዕሰ ጉዳዮችን እያነሳች ታወራለች። ይሄን ሁሉ ጉልበትና ጊዜ አንተ ላይ የምታጠፋበት ብቸኛ ምክንያት ስለምትወድህና ሁሌም ስለምታስብህ ብቻ ነው። ሁለተኛ፣ ስላንተ ሁሉን ነገር ታስታውሳለች። ስለራስህ የነገርካትን ጥቃቅን ነገር ሳይቀር በደንብ አድርጋ ታስታውሳለች። ምናልባትም አንተ ማለትህን ጭምር የረሳቸውን ነገሮች እሷ በሚገባ ታስታውሳለች። በጨዋታና በቀልድ መልኩ ስለራስ ያወራህትን ጉዳዮች በሙሉ በዝርዝር እሷ ጋር ታገኛለህ። ብዙ ሰው ምንም ያህል ስለራስህ ብታወራ የሚያስታውሰው ለራሱ የሚጠቅመውንና የሚመለከተውን ነገር ብቻ ነው። ነገር ግን እሷ ስላንተ አንዲትም ነገር ሳትቀራት የምታስታውስ ከሆነ በቁም ነገር እያሰበች እንደሆነ ልብ በል። ስለ ልደት ቀን፣ ስለምትወደው የፊልም ምርጫ፣ ስለምትወደው ከለር፣ ስለምታዳምጠው ሙዚቃና ተመሳሳይ ነገሮች ሳይቀር ታስታውሳለች። ሶስተኛ፣ በቀላሉ የማትረሳቸው ነገሮች ታደርጋለች። በጭንቅላቷ አንተን ይዛ የምትዞር ሴት ላንተ መልካም ነገር ማድረግና ልብህን ለማሸነፍ ከመንገዷ ወጥታ ብዙ ርቀት ትሄዳለች። ይህም ደህንነትን ለማወቅ ከመደወል ጀምሮ ስራ ቦታ ድረስ ተገኝታ እስከ መርዳት ሊደርስ ይችላል። ሴት ልጅ በተፈጥሮ ተንከባካቢና የእናትነት ስሜት የተለገሳት ናት። ከልቧ ስትወድህና ለቁም ነገር ስታስብ ደህንነትን ማረጋገጥ፣ ጭንቀትና ድካምን ማራገፍና በቀላሉ ልትረሳቸው የማትችላቸውን እርዳታና ድጋፍ ስታደርግልህ ታገኛታለህ። ይህን ስታደርግ ለሷ ምን ያህል የተለየ ሰው እንደሆንክና እንደምትጠነቀቅልህ እንድታቀላት ትፈልጋለች። ምናልባት ለአንተ ያላትን ስሜት በቃላት ለመግለጽ ድፍረቱ ባይኖራት በእነዚህ ምልክቶች ስሜቷን እንድታቀላት ትጠብቃለች። አራተኛ፣ ስላንተ ትጠይቃለች። ሴት ልጅ አንተ ላይ ፍላጎት ካደረባትና ከጸናባት ምናልባት በቀጥታ ወደ አንተ ከመምጣት ይልቅ በጓደኞች በኩል ስላንተ ለማወቅና ለማጥናት ጥረት ስታደርግ ትመለከታለህ። ጓደኞችን ስለ ግል ህይወትህ፣ ስለ ዕለት ተዕለት እንቅስቃሴ፣ ስለምትወዳቸውና ስለምትጠላቸው ነገሮች እንዲሁም ስለ ሪሌሽንሺፕ ሁኔታ በጥልቀት መመርመር ትጀምራለች። ምክንያቱም ሌላ የፍቅር ግንኙነት ውስጥ ካለ ያንን መበጥበጥ አትፈልግም። እነዚህ ምልክቶች አብዝታ እያሰበች እንደሆነ የሚያሳብቁ እውነተኛ ምልክቶች ናቸው። ስለ አንተ ሁሉን ነገር ማወቅ ትፈልጋለች፣ ምክንያቱም ከልቧ ትወድሃለች። አምስተኛ፣ ባይኗ ትፈልግሃለች። ሌላኛው ሴት ልጅ በቁም ነገር እያሰበች እንደሆነ ጠቋሚውና ታማኙ ምልክት ከሰዎች መሃል ባይኗ ፈልጋ ስታገኝህ በተደጋጋሚ ታያታለህ። ሴት ልጅ ስላንተ ምንም ስሜት ከሌላት በፍጹም የአይን ላይን ግንኙነት አታደርግም። ነገር ግን ጭንቅላቷን የተቆጣጠርከው አንተ ከሆንክ አይኗን ካንተ ላይ መንቀል ፈተና ይሆንባታል። ይህን ስሜት ምናልባት አይን ላይን ስትጋጩ በደንብ ልታቀውና ስሜቱን ፊት ልታደርገው ትችላለህ። ለምሳሌ ከጓደኞችህ ወይም ከብዙ ሰዎች ጋር ሆነ አይኗ ተወርሮ አንተ ላይ ከወደቀ እመነኝ ትወድሃለች፣ ትፈልጋለች፣ ቀን ተሌት ታስብሃለች። ይህን ነገር በተደጋጋሚ ካደረገች አልፎ አልፎም ፈገግታ የሚመስል ነገር ከቸረችህ እዛ ቦታ ላይ እየተካሄደ ያለው ሌላው ነገር በሙሉ ለሷ ሁለተኛ ጉዳይ ነው። አንዳንድ ጊዜ እስክታያት ድረስ ትክብላ ትመለከታለች። ልክ ስትይዛት ፈገግ ብላ አይኗን ወደ ሌላ አቅጣጫ ተወረውራለች። ያኔ አንተም በሷ ጉዳይ ጭንቅላት እንዲያዝ የመፈለጓ ትልቅ ማሳያ ነው። ይህን ምልክት ተከትለ ብትቀርባት የጀግና አቀባበል ታደርግላለች፣ በምርጫዋም ትኮራለች። ስድስተኛ፣ ስታወራህ ፊቷ ይቀላል።
የፊት መቅላት ባንተ ለመማረኳ አንዱ ግልጽ ምልክት ነው። ይህ ነገር የሚከሰተው ልጅት የማፈር ወይም የመሽኮርመም ሁኔታ ውስጥ ስትገባ ነው። እጅግ በጣም አብዝታ የምታስብህ በምናቧ ካንተ ጋር ስትሆን ልታሳልፍ ስለምትችላቸው ቅጽበቶች በተደጋጋሚ ስትስልና ስትመሰጥ ከነበረ በአካል ስታገኝ እነዛ የሳለቻቸው ጣፋጭ ጊዜያት የደረሱና የመጡ ይመስላታል። እያወራሃት ድንገት በሐሳብ ተውጣን በአይነ መስኮት ገብታ ጥፍት ብላ ልታገኛት ትችላለህ። ከዚህ ሁኔታ የሚያወጣት ነገር ሲከሰት ፊቷ ቀልጦና ማራኪ የማፈር አይነት ነገር ስታሳይ አንድ ይሆናል። 7ኛ ፈገግታ። አብራችሁ ስትሆኑ ሁሌም ትስቃለች። ሳቅ የሰዎችን ስሜት በግልጽ ይናገራል። ሰዎች ከሚወዱት ሰው ጋር ሲሆኑ ይስቃሉ፣ ምክንያቱም ከሚወዱት ሰው ጋር መሆን አስደሳች ነው። ስለዚህ አብራ ስትሆን የምትስቅና የምትጫወት ከሆነ ትወዳለች ማለት ነው። ከዚህ በተጨማሪ ሳቅ የበለጠ ማራኪና ቆንጆ እንደሚያደርጋት ጠንቅቃ ታውቃለች። ሴቶች የሚወዱት ልጅ አጠገብ ሆነው ፈገግ አለ ማለት አይችሉም። ስታይ ወይም ስታወራ እጅግ ውብ ፈገግታ ትመግብሃለች።